አሰማም እኔ ተይ እንደዚህ እናድርግ ትዳራችን ላይ ችግር ይመጣል የባል ሀቅ ይበልጣል። አሁን የባል ሀቅ ይበልጣል ወይስ የእህት ሀቅ ወይ የወንድም ሀቅ? ይሄን ንገረኝ ብቻ በቃ። ምን ይላል ዲኑ? የሁለቱም ሀቅ እንዳለ ነው፣ መጠበቅ አለበት። የሁለቱም ሀቅ መጠበቅ አለበት። የባልም ሀቅ አለ፣ የቤተሰብም ሀቅ አለባት። ስለዚህ ለቤተሰቧ ያንን ሀቅ ታሟላለች፣ ለባሏም ሀቁን ታሟላለች። አንዱ ከሌላው ጋር የሚጋጭ አይደለም፣ ወይንም ደግሞ ይሄ ይበልጣል ይሄ ያንሳል የሚባል ነገር አይደለም። ስለዚህ ባሏ በመልካም ሲያዛት ጊዜ ባሏ ትታዘዘዋለች። ያ በመልካም ካልሆነ ደግሞ ከሸሪዓ ጋር በማይስማማ ነገር ከሆነ የዛኔ አትታዘዘው። ያ ነው ባል በሚስቱ ላይ ሀቅ እንዳለው ሚስትም በባሏ ላይ ልክ እንደሆነ ሀቅ አላት። ወንድሞች እኔ ስለ ማደንክ ስለምወድ ነው እኔ የገባሁትና አሁን ሚስቴ ማለት ነው ይኸውልህ ሚስቴ ችግር አለባት። ችግሯ ምንድን ነው? ወይ አንድ ጊዜ ይኸውልህ የቤተሰብ የባልና የሚስት ገመና ከሆነ እንደ ኢስላም በአደባባይ በዚህ መልኩ አይወራም። እሺ ነቢያችን አዳምጠኝ፣ ትሰማኛለህ? አዳምጠኝ። ኢስላምን ልንገርህ ምን እንደሚል በመካከላቸው አላህ በቁርአን ላይ ሲናገሩን አለ ወይን ኺፍቱም ሺቃቀ በይነሁማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ አለ። በባልና በሚስት መካከል መጋጨትን ካያችሁ ከእርሷ የሆነ ሽማግሌ ከእርሷ የሆነ ሽማግሌ አምጡና ሚስጥር አድርጋቸው ለብቻቸው ጉዳያቸውን ፍቱላቸው ነው ያለው። ሚስቴ ችግር አለባት፣ ከዚያ ደግሞ ባል ሚስት ትመጣለች። ባሌ ችግር አለበት እየተባለ የሚወራበት የሶሻል ሚዲያ ቦታ ላይ ይህን ነገር አውግዛለሁ። ከዚህ በፊትም ጀምሮ ከዚህ በፊትም እንዲህ አይነት የሚሰሩ ሰዎች አሉ። ባልን ያመጣሉ፣ ሚስትን ያመጣሉ። ምን አድርጎሻል፣ ምን አድርጋለች እያሉ የባልና የሚስት ገመናን በአደባባይ መዘርጋት። እንዲህ አይነት ነገር ይሰራበት። ስማን አንድ ጊዜ አዳምጥ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? አስወኡ ናስ ዐንደ ላህ የውመል ቂያማ መን ዩፍሺ ሲረ ዘውጀቲሂ አሉ። የትንሣኤ ቀን ከአላህ ዘንድ በጣም አስቀያሚና መጥፎ ሰው ማለት የሚስቱን ገመና በአደባባይ የሚያወጣ ነው አሉ። አይኔ ልጠይቅ ነው ልትል ትችላለህ። ያ ነገር የሚሆነው በባልና በሚስት መካከል ያለን ነገር የእውቀት ባለቤት ዘንድ ሄደህ በአደባባይ ሳይሆን ያ ሰው ጋር ሄደህ መጠየቅ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ባልና ሚስት ሳይስማሙ ሲቀሩ በሚስጥር ነበር ሴቷ መታ የምትጠይቀው። ራሳቸው ባልም መጥቶ በሚስቴ ላይ እንዲያየሁ ብሎ በሚስጥር ነበር የሚጠይቀው። እዚህም ቦታ ላይ ብቻ ሳይሆን ሌላም ቦታ ላይ ሶሻል ሚዲያ ላይ እየሄዳችሁ የባልና የሚስት ገመናን እያወጣችሁ ለሰዎች የጊፍት መሰብሰቢያ ግብአት አትሁኑ። ገብታችኋል አይደለ? ያ ሰው ከእናንተ የሚጠቀመው ነገር ስላለ ነው ሚስጥሩ የሚያስወጣችሁ። ስለዚህ ይኸውልህ ጥያቄውን አስቀምጠው አየዋለሁ ኢንሻላህ፣ ወይንም በአቅራቢያ ሸኾች ካሉ እነሱ ትንበላቸው እዛ ነው የሚሆነው። እኔ አሁን ልነግር ነው። አንድ ጊዜ የሆዴን አዳምጠኝ። እሱ አሁን እሷ ትዳሩን አትፈልጉም። አሁን እኛ ወደ ይሄ ገመና ሳይሆን ይሄ አደባባይ ያወቀውን ነው እና ወደ 8 ወር አሁን ሚስቴ እርጉዝ ናት። እሰማለሁ። ጥያቄውን አስቀምጠው። እሺ እደውልልሃለሁ ወይ አንተ ደውልልኝ። እሺ እሺ። አንድ ጊዜ አዳምጠኝ። እሱ አንድ ጊዜ እኔ እሷን ስለምታውቃት ነው። እሱ እኔ አንድ ጊዜ አዳምጠኝ። እሱ አሁን ምን አለ መሰለህ፣ ወላሂ ትልቅ ችግር ተፈጥሯል። ምን አለ መሰለህ፣ የቤተሰብ ጉዳይ ነውና ትዳር ላይ አንድ ጊዜ እቺ መልስልኝ። እሺ ትዳር ላይ እኔ ስለደከመኝ አልቆይም አልኩህ። መርሐባሽ ትዳር ላይ ቤተሰብ ይገባል አይገባም? እሺ ይሄ ብቻ መልስልኝ በቃ። ትዳር ላይ ቤተሰብ ገብቶ ለማስታረቅ መግባት ይችላሉ። ቅድም ቁርአን አነበብኩልህ። ገብቶሃል አይደለ? ለማስታረቅ አይደለም፣ ትዳራችን ለመረበሽ ነው። ትዳራችን ለመረበሽ ለመረበሽ አይገቡም ቤተሰቦች። አንዴ ረጋ በል። ይኸውልህ እሷ ባለችበትም እንደዚህ እንትን አይባልም። እባክህ
ታገስና በባልና በሚስት መካከል ያለን ነገር በዚህ መልኩ አይደለም። አሁን እሷ መጣ እንደገና ደግሞ ባል እንዲህ አድርጎኝ ብትል ክፉ ነው የሚሆነው። ይሄ ኢስላም ይሄንን አያዝም። የባልና መካከል ያለ ነገር እኔ ችግር ላይ ነው እሱ አንድ ያን ችግር በቃ እኔ አወራለሁ፣ በቃ እፈታለሁ ኢንሻአላህ። ወይንም በአቅራቢያ የሚገኝ ሸህ ካለ ለብቻው ነው የሚነገረው። ይሄ ነው ያታውቁ። እኔ አንድ ወንጀል ሰርቻለሁ። አንድ ወንጀል ልንገርህ። አንድ ወንጀል ልነግርህ ነው። ችግር የለውም። ይሄ ሀገር ያወቀው ነው። ቆይ ኡስታዝ አንድ ጊዜ ልንገርህ። አንድ ጊዜ አዳምጠኝ፣ የልቤን አንድ ጊዜ አዳምጠኝና ከዛ ትፈርዳለህ። አንድ ጊዜ ልንገርህ ምን ያክል ወደ እንትን እንደምንሄዱ። አሁን እኔ በፊት ወደዚህ ዱባይ ስመጣ ችግር ላይ ነበርኩና ልጆች ወደ ጸበል ወስደውኝ ነበር እና ተጠምቄያለሁ። አሁን የሻሃዳ ያሲዛል አያሲዝም? እችን ብቻ መልስልኝ፣ በቃ አጭር መልስ። አንተ ሳትፈልገው በግድ ነው አይደል የወሰዱህ? ወይንስ በዚያ ሰዓት አንተ አይምሮ እየሰራ ወዳና ፈቅደህ ነው የሄድከው? እኔ ጥሩ ሁኔታ ላይ አልነበርኩም። በጣም በቃ ሲጨንቀኝ ልጆች ነበሩ፣ ካፊር ናቸው፣ ክርስቲያን ናቸው እና ና እንሂድ እና እኔ ሲወስዱኝ ግን ቆይ ልነግርህ